የከተማ ጽዳት የሁል ጊዜ ተግባር ነው። አዲስ አበባም በየቀኑ የሚመነጨውን ደረቅ ቆሻሻ ማስወገድ ብቻ ሳይሆን ቆሻሻን ከምንጩ መቀነስ፣ መልሶ መጠቀምና ዑደት ማድረግን የከተማ አስተዳደሩ ልዩ ትኩረት ሰጥቶት በማከናወን ላይ ይገኛል። ዘርፉ በአንድ ድንጋይ ሁለት ወፍ እንዲሉ የጽዳት ስራ በርካታ ወገኖችን የስራ ዕድል ባለቤት አድርጓል። በዚህ ዘርፍም ተሰማርተው ውጤታማ ከሆኑ ማህበራት መካከል አብራር፣ በድሩ እና ጓደኞቻቸው የኮምፖስት ማህበራት ይጠቀሳሉ። ከገለባ የተዘጋጀ ነው። ይሄ ደግሞ ከዚህ በኩል ብጣሪ ነው። ይሄ በጣም ለኮምፖስቱ ምርጥ ኮምፖስት እንዲሆን የሚያደርግ ነው። ይሄም የሱ አይነት ሆኖ ለየት ይላል። ይሄ የደቀቀና የተፈጨ ሳር ነው፣ በሚገባ የተዘጋጀ ነው። ይሄኛው ከየአትክልት ቤቱና ከየቤታችን የምናመጣው ለዚህ ኮምፖስት የሚሆን ምርጥ እንትን ነው። ይሄም ከዚህ ጋር የተዘጋጀ ነው። ይሄም ሁለት አይነት ነው። ይሄኛው የከብቶች አዛባ ነው። ሁለት አይነት ነው። አንደኛው የበሰለና ያልበሰለ ነው። ይሄ እንግዲህ እዚህ ጋር ምንድነው የምናደርገው? መጀመሪያ ሳሩ ይነጠፋል። በመጀመሪያ ደረጃ ሳሩ ተጎዝጉዞ ቀጥሎ ይበሱ ይመጣል፣ ይነጠፋል። ቀጥሎ በተራ አይነት በአይነታቸው ይገባሉ ማለት ነው። አንድ ብቻ ነው የቀራል፣ ሰጋቱራ ብቻ ነው ያልመጣው። በተረፈው በዚህ አካባቢ የሚገኝ ማንኛውም አይነት ቆሻሻ እንደዚሁም ቅጠላ ቅጠል ደግሞ አለ። ለዚህ ኮምፖስቱን ምርጥ ኮምፖስት እንዲያደርገው ማለት ነው። ይሄ እንግዲህ ባለሙያዎቹ በተጋጋሚ በስልጠናም በእውቀትም በልምድም እንድናዳብረው ክትትልና ድጋፍ በማድረጋቸው ነው ምርጥ ኮምፖስታችን ምርጥ እንዲሆን የተደረገው ማለት ነው። እና ይሄ ኮምፖስታችን ምርጥ እንዲሆን የተደረገው ዋናው የባለሙያዎቹ ሌት ቀን ከኛ ጋር በመሆን ነው። ሁልጊዜ የጎደለው ነገር እንድናሟላ፣ ማበጠር የሚገባን እንድናበጥር፣ ማስተካከል የሚገባን እንድናስተካክል፣ ሂደቱን የጨረሰ ከሆነ ሂደቱን እንዲጨርስ በማድረግ ስናገላብጥም ከኛ ጋር በመሆን ነው። የእነሱ ድጋፍ ታክሎበት ነው እኛ ለዚህ አሁን ላለንበት ትልቅ ደረጃ ያደረሱን እነሱ ናቸው። አንድ ብሎ ከስር የምንጠፋው ነው። ይሄ የደቀቀ ሳር ነው። ከዚሁ አካባቢ ይመጣል። ወደ ወንዝ የሚጣል የነበረ ነው። ግን እኛ ጋር ትልቅ የዚህ ግብዓት ነው ይሄኛው ማለት ነው። ይሄ ይደረጋል። አሁን ይሄ አዛባው ነው። ቀጥሎ ይሄ እንትን ነው፣ ገለባ ነው። ቀጥሎ ትንሽ እንትን ጨምራል። ሽንኩርት ባህላ ነው። ይሄ ጨምራል እንደገና ካማዱ ትንሽ ይሄ የሚደረገው እንዲህ የሚደራረበው የታመቀ ኮምፖስትነቱን እንዲያዳብር ነው። ምርጥ ኮምፖስት እንዲሆን ነው። በሌላ ጨምር። ይሄ ከዚህ የተለያዩ አይነቶች ናቸው። ለከሱ ታደባ ይሄ ከዚህ ቦታ ወደ ወንዝ መሄድ የነበረ ነው። እኛ ግን በዚህ ሂደት እያመጣን ምርጥ ኮምፖስቱ የተሻለ ምርጥ ኮምፖስት እንዲሆን የማድረግ ስራ ነው የምንሰራው። ምክንያቱም ደረቅ ስለሆነ ውሃ በሚገባ ይሰጠዋል። ሲገለበጥም ውሃ ይሰጠዋል። በተለያየ ጊዜ ታይቶ ቴስት ይደረግና ምን ያህል እንትን እንዳለው ታይቶ በዚህ ሂደት ይሰጠዋል ማለት ነው። ይሄ እንግዲህ የበሰለ ነው። ይሄ የበሰለ ነው። ምክንያቱም ይሄኛው አልበሰለም ነበር። ይሄኛው ደግሞ የበሰለ ነው። ይሄን ያደረግንበት ዋናው ነገር 2 ወር ከ15 ቀን ይፈጅ የነበረውን በአጭር ጊዜ ለማድረግ ነው። ጊዜ ለመቆጠብ ነው። ፈጠን ብሎ እንዲደርስም ጭምር ነው።
ይሄ በሰለው የከረመው ማለት ነው ከቦታው። ይሄ እንግዲህ አመድ ነው። ይሄ አመዱ እዚህ ነው ያዘጋጀ ነው። ምክንያቱም የሚዳድቁ ነገር የነበሩት ቁሳቁሶችን ማለት ነው እዚቹ አምርተን ምክንያቱም ይሄ እነኚህ ግባቱ ሲጨመሩ ኮምፖሱ እውነተኛ ኮምፖስ እንዲሆን ምርትም እንዲሰጥ ነው። እንደዚህም ደግሞ ለአትክልቱም ሆነ ለሳሩ ለሚደረግለት ለአበባውም ፈጣን የሆነ እድገት እንዲሰጠው ለማድረግ እንዲያስችል ነው። ይሄ እንግዲህ ከየአትክልት ቤቱ ወደ ወንዝ የሚጣል የነበረው ነው። ይሄ እኛ ጋር ደግሞ የሚጣል ነገር የለም። የሚጣለው ለዚህ ለኮምፖስቱ የማይሆን ነገር ብቻ ነው። እንግዲህ በአካባቢያችን ይሄ ሁሉ የተፈጥሮ ለዚህ ለኮምፖስት ምቹ የሆነ ነገር አለ። አትክልቱ አለ፣ ቅጠሉ አለ። ይህንን በዚህ ሂደት እናዘጋጀዋለን ማለት ነው። ይሄ ይጨመራል። ይሄ በተጋጋሚ እንጨምረው ለምንድን ነው? ቅድም እንዳልኳቸው የኮምፖስቱ ኃይል ምክንያቱም የአትክልቱ የዚህኛው ግብዓት በአካባቢ በብዛት ስለሚገኝ ነው። የኑግ አለ፣ የሰሊጥ አለ፣ እንደዚሁም ደግሞ የአኩሪ አተር የተለየ አይነት እዚህ ጋር ብጣሪዎች አሉ። ይሄ ብጣሪ ወደ ወንዝ ነው የሚሄደው። እኛ ጋር ደግሞ እንዳይሄድብን እዚህ ጋር ብር እንዲሆን ወንዝ ሄዶ ወንዙ ከሚበክል ከሚያበላሸው እኛ ደግሞ እዚህ ጋር የምናደርገዋለን ማለት ነው። በዚህ ሂደት ሰርተነው ብር እንዲሆንልን ነው ማለት ነው። ብር ያደረግነው ነው እስካሁን ድረስ ማለት ነው። አሁን ከዚህኛው እንጨምራለን። ምክንያቱም ይሄኛው እርጥበት ስላለው ይሄ እርጥቡ ነው እንደምታዩት እርጥብ ነው። ምክንያቱም ይሄ ቅድሙ የተብላላ ነበረ። ይሄ ደግሞ ያልተብላላው ሲጨመርበት እና ከዛኛ ጋራ ካሉት ሲዋሃድ ለየት ያለ ሙቀት ነው የሚያመጣው። ይሄ ከ5 ቀን በኋላ ቢከፈት ይሄ ይጨሳል። ደርሷል ማለቱ ነው። እኛ ግን እስከ ሳምንቱም እንጠብቃለን። ከፍት አድርገን ውሃ ሰጠን የተብላላ ምርጥ ኮምፖስት እንዲሆን የማድረግ ስራ ነው የምንሰራው ማለት ነው። ይሄ እንግዲህ የጫካ አፈር ደግሞ አለ እዚህ አቅራቢያችን ነው። እዚህ ነው የምናዘጋጀው። ምክንያቱም ለዚህ ኮምፖስት የጫካ አፈር የሚባለው ምርጡ አፈር እንዲዘጋጅ ልቀስ ይሄ ለዚህ ሙቀት ይሰጣል፣ የተሻለ ሙቀት ይሰጣል። ሁለተኛ ደግሞ ኮምፖስቱ ደግሞ ምርጥ ኮምፖስት እንዲሆን የማድረግ ኃይል አለው። እንግዲህ አፈሩ ከሌላ ቦታ ነበር የሚመጣው፣ ግን ከዚሁ ነው መርጠን አበጥረን የምናዘጋጀው። አሁን ይሄን እንጨምርበታለን ተጨማሪ፣ ምክንያቱም በሳል ስለሆነ ይሄ አፈር ከተደረገ በኋላ እንድራርባለን። ይሄ ቀጥሎ ይሄን ከተደረገ በኋላ ይሄ የምታዩት ቅጠል ለስላሳ ቅጠል ነው፣ በጣም ለስላሳ ነው። እናፍነዋለን በዚህ ተማን። ይሄ ደግሞ በአቅራቢያችን ያለ ቅጠል ነው። ከተሞክራችን እንዳየነው ይሄ ቅጠል ኮምፖስቱን የማሳመር ውብ የማድረግ እና ምርጥ የማድረግ ኃይል አለው። ከዚህ በመነሳት ነው ይሄን የምናደርገው። ይሄ እንግዲህ በዚህ ሂደት አማልተን እንግዲህ እስካሁን ድረስ ከ8 እና ከ9 በላይ ግብዓቶች ገብተዋል። በሌላ ጊዜ ከዚህ በላይ ነው የምናስገባው፣ እስከ 11 እስከ 12 የምናስገባለን። አንደኛ ይሄ ግብዓቶች የምናበዛበት ዋና ምክንያት ቅድም እንዳልኳችሁ አንደኛ ኮምፖስታችን ምርጥ ኮምፖስት እንዲሆን፣ ሁለተኛ ደግሞ ፍጥነት እንዲኖረው የተባለው የ2 ወር ጊዜ ሳይወስድብን ቢያንስ ወር ከ15 ቀን እንዲደርስ ለማድረግ ነው። በዚህ ሂደት አልብሰን አየር ሰጠን ያገላበጥን ውሃ ሰጠን እስከ 2 ወር ድረስ ይቆያል ማለት ነው። ከ2 ወር በኋላ እንግዲህ ጨርሻለሁ ይነግረናል። ባለሙያዎች ይመጣሉ። ይሄን አንሱት ወደ ማበጠሪያ ውሰዱ ይሉናል። ወደ ማበጠሪያ ነው ማለት ነው።
ይሄው እንግዲህ ፕሮሰሱን ከጨረስን በኋላ በዚህ ሂደት ነው የተሸከምን በክርምቱም ጭምር ማለት ነው። ከዚህ በዚህ ሂደት ነው የተሸከምን ወደዚህ ያወጣን ወደ ማበጠሪያ የምንወስደው ማለት ነው። እንግዲህ ምን ያህል አድካሚ በሴቶች ጉልበት ምን ያህል አድካሚ እንደሆነ በእኛ ጉልበት ምን ያህል አድካሚ እንደሆነ ድካሙ አይሰማንም። ንጹህ ምግብ ስለበላን በእውነት እምላችሁ ድካሙ አይሰማንም። ይሄን በዚህ ሂደት ያበጠርን ሂደቱ የሚጨርሰው እዚህ ጋር ነው ማለት ነው። እዚህ ጋር ሂደቱን ጨርሶ ያው ለገበያ ይቀርባል ማለት ነው። እንደምታዩት እንግዲህ እንደዚህ ያለ ኮምፖስት የሚባለው የመጨረሻ ሂደቱን ተበጥሮ ሲወጣ ይሄንን ይመስላል። እስካሁን ድረስ ለሽያጭ ያቀረብናቸው ቅድም እንደገለጽኩላችሁ አዘጋጅተን ለሽያጭ ያቀረብነው አለ ሽጠናልም በዚህ ሂደት አዘጋጅተን ማለት ነው። እንግዲህ ተበጥሮ ሲዘጋጅ በ50 ኪሎ መዝነን አሽገን ያው ለደንበኞቻችን እናዘጋጅና እናቀርባለን ማለት ነው። በዚህ ሂደት ዋጋ የተተመነው 4 ብር ነው። ለማህበራት የሚሸጠው 4 ብር ነው። በመንግስት በኩል የሚደገበል 3 ብር አለ። በእያንዳንዱ ኪሎ 3 ብር ይመደበልናል ማለት ነው። ሽያጫችን አከናውነን ደረሰኛችን ለክፍለ ከተማ ልካል። ክፍለ ከተማ ኤጀንሲ ልካል። ኤጀንሲው በየወሩ ያገኘ የሚሰጠንን ለክፍለ ከተማ ይልካል። ክፍለ ከተማ ለወረዳ ይልካል። እኛ ደግሞ ወደ አካውንታችን ፈርመን በአካውንታችን እናስገባለን። ከዚያ የምትመጣልን ያለፈው አመት ረመዳኑን ሙሉ በዚህ ወጪ ስንሸፍን ለረመዳን ፍቻችን ለዚህ አባል በሬ አርደን አከፋፍለን እንደገና ሌሎች ምስኪኖች እንዲደርሳቸው የተደረገው ለአረፋችን ደግሞ እንደዚሁም ከሌላ በፌስታ ምናምን እንጠብቅ የነበሩ ሰዎች 5 ሺህ ብር ከአካውንታችን ካስቀመጥን አውተን ለእያንዳንዱ አባል 5 ሺህ ብር ደርሶት አመት በዓሉን በቤቱ በደስታ ውሏል። የመጀመሪያው እንግዲህ ከዚህ እስካሁን በህይወት ከነበሩ ነገር የተሻለ ለውጥ ለማምጣት ከራሳቸው አልፎም ሌሎችን ማገዝና መርዳትም ችለዋል።